ስለ ኢንተር ሚላን ሎጎ ምን ያህል ታውቃላችሁ? ሰላም ቤተሰብ፣ ዛሬ ደግሞ አስገራሚው የኢንተር ሚላን ሎጎ ትርጉም አንድ በአንድ እናያለን። እንደተለመደው ላይክ ማድረጋችሁ አትርሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ጀምሩት። ይመቻችሁ። መጀመሪያ የክለቡ አመሰራረት። ወደ አርማው ታሪክ ከመግባታችን በፊት ክለቡ እንዴት እንደተመሰረተ ማወቅ ግድ ይላል። እንደ አውሮፓውያን አቆጣጠር እስከ 1908 ድረስ በሚላን ከተማ የነበረው ብቸኛ ክለብ የዛሬው ባላንጣቸው ኤስ ሚላን ነበር። ሆኖም ግን በወቅቱ ኤስ ሚላን ያስተዳድሩ የነበሩት እንግሊዛውያን የውጭ ሀገር ተጫዋቾች በክለቡ ውስጥ እንዳይጫወቱ ከባድ እገዳ ጣሉ። በዚህ ውሳኔ የተናደዱ የጣሊያንና የፓሪስ ሀብታሞች፣ ምሁራን እንዲሁም የጥበብ ሰዎች እግር ኳስ የዓለም ሕዝብ ነው በሚል መፈክር ማርች 9 1908 ከኤስ ሚላን ተገንጥለው ወጡ። ለዚህም ነው ክለቡን ኢንተርናሲዮናሌ ወይም ዓለም አቀፋዊ ብለው የሰየሙት። ትርጉሙ ለማንኛውም የዓለም ዜጋ ክፍት የሆነ ክለብ ማለት ነው። ለማንኛውም ላስታውሳችሁ፣ ሰብስክራይብ ካላደረጋችሁ ድጋሜ ላስታውሳችሁ ሰብስክራይብ አድርጋችሁ ጀምሩት። እንቀጥል። የመጀመሪያው አርማ። ክለቡ ከተመሰረተ በኋላ አርማው ይመሳል ኃላፊነት የተሰጠው ጆርጅ ሙጃኒ ለተባለ ታዋቂ ሰዓሊ ነበር። ሙጃኒ ከክለቡ መስራቾች አንዱም ጭምር ነበር። ሙጃኒ እጅግ የሚገርም የፊደላት ውህደት የፈጠረ ሲሆን FCIM የሚሉት አራት ፊደላት ትርጉማቸውን ፉትቦል ክለብ ኢንተርናሲዮናሌ ሚላኖ አንዱን ካንዱ ላይ በመደራረብ በክለቡ ክበብ ውስጥ አስቀመጣቸው። ይህ ዲዛይን እስከ ዛሬ ድረስ የኢንተር ሚላን መለያ ሆኖ ቀጥሏል። ቀለማቱን የመረጠው ሆን ብሎ ነበር። በወቅቱ የኤስ ሚላን መለያ ቀለም ቀይና ጥቁር እሳታማ ሰይጣኖች ስለነበር ሙጃኒ ቀዩን በቀለም ሰሌዳ ላይ በቀጥታ በሚቃወሙ ሰማያዊ ቀለም ተካው። ጥቁርን ግን አስቀርተው ሰማያዊውን ሰማይ፣ ጥቁርን ደግሞ ሌሊትን እንዲወክል አድርጎ ሰራው። ቀጥሎ የምናየው ቢኤስቼኔ የሚል ትርጉም ሲሆን ኢንተር ሚላን በታሪክ ውስጥ በተለይም 1980ዎቹ በአርማው ላይ ሰውን የሚውጥ የሚመስል ትልቅ ሰማያዊ እባብ ይጠቀም ነበር። ይህ እባብ ቢኤስቼኔ ይባላል። ይህ እባብ በሚላን ከተማ ውስጥ ታሪክ እጅግ ኃይል የነበረው የቪስኮንቲ ቤተሰብ የጦር ጋሻ ምልክት ነበር። ታሪኩ እንደሚለው ይህ እባብ በሰላማዊ ሕዝብ ላይ አደጋ ጥሎ የነበረ ሲሆን የቪስኮንቲ ቤተሰብ አያት እባቡን ገድሎ ከተማዋን አድኗል። የክለቡ መለያ የተወሰደው ባላንጣዎች ኤስ ሚላን ዲያብሎስ ሰይጣን በሚለው ሲወከል፣ ኢንተር ሚላኖች ደግሞ የከተማውን ለመወከል ይህንን ኃይል እባብ መለያቸው አደረጉ። ዛሬም ድረስ በነጩ ከሜዳ ውጭ ማሊያቸው ላይ የእባብ ቅርጽ የሚጠቀሙት ለዚህ እንደሆነ ይገለጻል። ቀጣዩን የፋሽስት ዘመን። ኢንተር ሚላን በታሪኩ ካለፈባቸው አስቸጋሪ ጊዜያት ሁሉ ትልቁና ዋናው እንደ አውሮፓውያን አቆጣጠር በ1920ዎቹና 30ዎቹ የጣሊያን አምባገነን መሪ ቤኒቶ ሙሶሊኒ ስልጣን ላይ የነበረበት የፋሽስት ዘመን ነው። የፋሽስት መንግስት እጅግ ብሔርተኛ ስለነበር የክለቡ ስም ኢንተርናሲዮናሌ ዓለም አቀፋዊ መሆኑና የውጭ ሀገር ዜጎች አቅፎ መያዝ በሙሶሊኒ አይን እንደ ትልቅ ወንጀል እና እንደ ኮሙኒስቶች መፈክር ተቆጠረ። በተጨማሪም ክለቡ ጥቁርና ሰማያዊ ቀለም በመጠቀሙ አልተወደደም ነበር። ለዚህም በ1928 ዓመተ ምህረት ፋሽስቱ መንግስት ክለቡን ኢንተርናሲዮናሌ የሚለውን ስም እንዳይጠቀም በይፋ አገደው። ስሙን በሚላን ከተማ ጠባቂ ቅዱስ ስም በመሰየም አምብሮሲያና ዩኤስ አምብሮሲያና እንዲሉ አስገደዳቸው። ደጋፊዎች ግን ስታዲየም እየመጡ በድብቅ ኢንተር እያሉ እየጮሁ ሲያዘሙ ይሰሙ ነበር። በዛ የጭቆና ዘመን የጆርጆ ሙጃኒ ድንቅ አርማ ሙሉ በሙሉ ተቀደደ። በሱ ፋንታ አዲስ የክለብ ክብ አርማ የተሰራ ሲሆን በአርማው መሃል ላይ የፋሽስቱ ፓርቲ መለያ ምልክት የሆነ ፋስቺስ ማለትም በገመድ የታሰረ መጥረቢያና የዱላ ስብስብ ምስል በግድ ተቀረጸበት። ከጎኑ ደግሞ የሚላን ከተማ ቀይ መስቀል ምልክት ተቀመጠ። የክለብ መሪዎችና ተጫዋቾች በወቅቱ የሙሶሊኒን ትዕዛዝ ባለመቀበል የግርፋት እና የእስራት ዛቻ ይደርሳቸው ነበር። ሆኖም ግን ሁለተኛው ዓለም ጦርነት አብቅቶ ፋሽስቱ እንደወደቀ ክለቡ ወዲያውኑ ያንን ጭቆና አርማ ወደ ቆሻሻ መጣያ በመወርወር ስሙንም ወደ ኢንተርናሲዮናሌ መልሶ የነጻነት በዓሉን አከበረ። የሁሉ እንዳለፈ በመጨረሻም እንደ አውሮፓውያን አቆጣጠር በ2021 ክለቡ አርማውን ወደ ዘመናዊ ቅርጽ አስያዘው። ይህ የሆነበት ምክንያት ደግሞ ለተለያዩ ማርኬቲንግ ሲባል እንደሆነ አንዳንድ
መረጃዎች ይገልጹ እንደነበር እናስታውሳለን። አዲሱ ዲዛይን የድሮ 4 ፊደላት FCIM የሚለው FC በመቀነስ በአዲሱ አርማ በ2 ፊደላት ላይ ብቻ ተተካ። እሳቸውም አይ እና ኤም ወይም ኢንተር ሚላኖ ናቸው። ይህ አርማ ኢንተር ሚላኖ የሚለውን ከመወከሉ ባለፈ በእንግሊዘኛው አይ አም እኔ ነኝ፣ እኔ የከተማው ንጉስ ነኝ፣ እኔ እግር ኳስ ነኝ የሚል ጠንካራ መልእክት ያስተላልፋል። እንግዲህ ቤተሰቦቼ ኢንተር ሚላን አርማ ከኤስ ሚላን የመገንጠል የኪነ ጥበብ የፋሽስት ጫናን የመቋቋምና የሚላን ከተማ እባብ ታሪክ በአንድ ላይ የያዘ ድንቅ ታሪክ ነበር። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ የቤተሰባችን አባል ሆኑ። ቀጣይ የትኛው ክለብ እንድሰራ ትፈልጋላችሁ? ኮሜንት ላይ አስፍሩልኝ። በሚቀጥለው ቪዲዮ እስከምንገናኝ ደህና ቆዩልኝ። ቻው።